ከጎጃም በመምጣቱ ብሎ አገላብጠው ስመው መነኩሴው እንግዲህ መሳፈሪያ ሰጥተው ነው የሰደዱ። ይገርማል። የጎንደር ሕዝብ ግን መደለቅ ይችላል። በቃ ዝም ብሎ ልብስ እንደምን ዋላችሁ ልጆቼ? እንኳን የጥምቀት አሜን ባላችሁ። እንኳን የጥምቀትን በዓል እና የልደትን በዓል ለማክበር አበቃን። ድረስ በውጭ ሀገርም በውስጥ ሀገርም ላሉት ወገኖቻችን ለረዳቶቼ ለኖር ቋይተነውን ለሞጣ ለትልቁ ሰው ለማንም ትልቅ ነገር የሚያመጣ ሞጣ ይድረስ በተለሉ ወይም ማይረዱትን ልቦና ይስጣቸው የሚረዱትን ያቆያቸው እና በመሰረቱ የጥምቀትን በዓል ለማክበር ሞጣ ሾክ ሸሽበል በየትም ማያመልጥም ሾክ እንደገና ገንገርታም የተንኮለኛ ሀገር ሆኖ ደስታ መጣም ለልጆቼ ባህር ዛፍ እንደመትከል ደምተካለሁ በሚል እኔም አያስችለኝም ጎንደርና ያከበርኩ። ጎንደር በቀጥታ የጥዳቱ ጉዳይ የገረመ የተደነቀ ነው። የወንድ ወኔ ግን የምናምኑ ሆታው ባህሉ አልገባኝም። አንድ መዝሙር ብቻ እንደዘመርኩ ሌላ አንድ ባህታዊ ሰውዬ ተቆርቋሪ ያገኛል። እዚህ ሀገር ወግ መጠጥ ቢገቡም እንዳያዋሩ ወግ የተከለከለ ነው አሉኝ። የተባረኩ መነኩሴ ናቸው የነገሩኝም ሙላውን ለማለት ወደ ፖለቲካ ይቀየርብኛል። እኛ መነኩሴ ከጎጃም በመምጣቱ ብሎ አገላብጠው ስመው መነኩሴው እንግዲህ መሳፈሪያ ሰጥተው ነው የሰደዱ። ይገርማል። የጎንደር ሕዝብ ግን መደለቅ ይችላል። በቃ ዝም ብሎ ልብስ በልብስ ይችላል። ዝም ብሎ ወንዱ የሴት ሴቱ የወንድም ይለብሳል። እዚህ አይነት ደግሞ አይገርመኝም። በአንድ አይነት አንዱ ግሩፕ አንድ አይነት አንዱ ግሩፕ አንድ አይነት ልብስ አይደለም ይሄንን በዓል የሚያደምቀውና የሚያከብረው አንድነትና ሰላምና የተጨቆኑትን መረዳዳት ነው የሚያከብረው። እና አይቼ መጣው ጥንታዊ ታሪካዊ ሀገር ነው። ጥዳቱ ያው ባለስልጣን ወገን ስላለው ጎንደር ከውጭም ከውስጥም ጥዳቷ በጣም ማርካኝ። ፊት በደብረ ታቦር ነበር መሄድና በክምር ደንጋ በላሊበላ አሁን በዚህ ቀጥ ብዬ መሞቴ እንግዲህ ስለደረሰ እንኳን ጠላቴ የበዛ ሰው እስቲ አይቼው ልሞት ብዬ ለመሄድ ሄጄ በሰላም መጥቻለሁ። አሉ በሰላም ተከብሯል። ድምቀቱ ግሩም ነው። አንድ መዝሙር ብቻ ነው የተፈቀደልኝ። አዎ ሰላም ደርሼ ሰላም ተመልሻለሁ። ፍተሻውና የመኪና መንገዱ በመዘጋቱ የዋጋው ንረሽ መከራችን እያበላን ተዚች እንኳን ታስተሮ እዚህ ድረስ 500 ወር መፍጀም ማለት